አህለን ሰላም አለይኩም። ዛሬ የቴምር ሙኸለል ወይንም ጦርሽ አሰራር ነው ማሳያችሁ። ስንቶቻችሁ ታውቃላችሁ? የቴምር እሸቱን ማለት ነው፣ ወይንም በላህ ይሉታል፣ ሙረጠብ ምናምን ይባላል። ብዙ አይነት ስም ነው ያለው። እጅግ በጣም የሚጣፍጥ ጅብና ምናምን ነዋሽፍ ጋር የሚበላ ነው። እዚህ ጋር በጣም ብዙ ነው። እሸት ተምር ነው። እሸት ተምሩን ካጠብን በኋላ በቢላ እየሰነጠቅን ፍሬውን እናወጣዋለን ማለት ነው። ከአራት እንደዚሁም ደግሞ ከሁለትም ትንንሽ ከሆነ እዚህ ጋር በሶስት ድስት ነው እያበሰልኩት ያለሁት፣ ምክንያቱም ብዙ ስለሆነ። መጀመሪያ የተጠቀምኩት ያው ዘይቱን፣ ከዛ ነጭ ሽንኩርት እና በርበሬ ማለት ደረቅ በርበሬ፣ ብዙ አይነት በርበሬዎች ናቸው። የህንድ በርበሬ ያለው ሚጥሚጣ ማለት ነው። እና ደግሞ ጎመን ዘር ከርደር የሚባለውን ማለት ነው። ዘይቱ ከፈላ በኋላ ከላዩ ላይ እንደዚህ እንጨምረውና እሳቱን ቀነስም ጨመርም እያደረግን እናበስለዋለን በደንብ። ግን በጣም ነው የሚጣፍጠው እውነት ለመናገር፣ ትንሽ ስራው አድካሚ ቢሆንም። እዚህ ጋር እንደምታዩት በደንብ እየበሰለ ሲመጣ ዘይቱ ይወጣል ማለት ነው። ያው ዘይቱን ነው ያው ሙኸለል ወይንም ጦርሽ ነገር ዘይት ብዙ ይወዳል። አሁን እዚህ ጋር በደንብ እየበሰለ ነው። ትንሽ ሲበስል ማለት በደንብ እየበሰለ ሲመጣ የሆነ የመፍረስ ባህሪ ያለው የዛኔ የተለያዩ መንጋ፣ ሎሚ የእነሱን ሙኸለል ከሱቅ ላይ የሚገዙ ማለት ነው። እነሱን እንጨምርባቸዋለን። እንዲሁም ደግሞ ሱካር ትንሽ፣ ጨው፣ ከዛ ደግሞ ትንሽ በዛ አድርገን የምንጨምረው ኸል ነው። ይህ የሚሸጥ ነው በነገራችን ላይ፣ ያው በዛ አድርጌ የምሰራው። እንደዚህ በስሎ ምናምን ግብአቶቹን ጨምረን ከጨረስን በኋላ ቢያንስ ለአንድ ቀን ያክል ውጭ ላይ መቀመጥ አለበት። እዚህ ጋርም እንደዚሁ እያቀላቀልኩት ነው። እውነት ለመናገር በጣም ነው የሚጣፍጠው። እኔ ብዙም አያቃጥልም፣ እንደገና ደግሞ ጣፋጭም አይደለም ብዙ። በተለይ ሳንዱች ጋር ምናምን እንደዚህ ጅብና ልብና ምናምን ሲበላ ከልብና ጋር በተለይ በጣም ነው የሚጣፍጠው። ቀላቅሎ ማለት ነው። እንደ ምንድነው የተለያዩ ሙኸለል እና ደግሞ መግዶንስ የሚባሉ አሉ አይደለ? መግዶስ ማለት በቤትንጃን በመንጋ ምናምን የሚሰሩ ሙኸለሎች ማለት ነው። እዚህ ጋር ሌላ ስራ ነው፣ ጥብስ እየሰራን ነው። እዚህ ጋር ሌላ ስራ ነው።